ለእናንተው ነው ጥያቄ። መደመር 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 ብላችኋል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣረሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጣችሁት። ወጣትም ስለ ወጣት ትጠቅሳላችሁ። ለወጣቱ የስራ እድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁት። እና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስት እና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነ እና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዚዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። መጀመሪያ ከተነሳው ከዚህ ከመደመር እሳቤ ለመነሳት መደመር በጣም ትልቅ ኢትዮጵያዊ ፍልስፍና ነው። ፍልስፍና አይደለም አላለም። የርዕዮተ ዓለም እስረኛ አይደለም ያለው። ጠባብ ርዕዮት የያዘው በጭፍን እይታ የሚመራ አይደለም እንጂ በጣም መንኮራበት የኢትዮጵያን ትራንስፎርሜሽን እያሳካ ያለ አዲስ ሀገር በቀል ኢትዮጵያዊ ፍልስፍና ነው። ይህንን አስታክዬ ማለፍ እፈልጋለሁ። ለማን ጠቀመ? የት ቤት ገባ ላላችሁት የኢትዮጵያ 30 ሚሊዮን የሚሆን የቡና ዘርፍ ላይ ሰማራውን ኢትዮጵያዊ ጠይቁ። በዚህ በተበላሸ የፎሬክስ ስርዓት ምክንያት የተደበቀ ታክስ ተጥሎበት ገቢው አንሶ የነበረው አርሶ አደር ዛሬ ከቡና ብቻ ገቢው በእጥፍ ጨምሯል። አርብቶ አደሩ የቀንድ ከብቱን ሽጠው ስጋ ሽጠው ገቢው ሲግኒፊካንትሊ ጨምሯል። ይሄንን ነው ሪፎርሙ ያስተካከለው። ዶክተር ራሄል ቅድም አድሚት አድርጓል እኮ ቀበሌ ወርዷል እኮ አሉ። ኮሪደሩ ቀበሌ ከወረደ ታዲያ እዛ ቀበሌ ወርዶ የሰራው ማን ነው? እዛ ቀበሌ ላይ ያለው ወጣት አይደለም ይሄን ስራ የሚሰራው? ስለዚህ ያቺ እኛ የምንላት ብልጽግና ያለችው የት ነው? እዚህ ኢትዮጵያ ውስጥ ነች። አዲስ አበባ ብቻ አይደለም። አዲስ አበባ የኢትዮጵያ ሕዝብ ዓለም ያወራው ስለሆነ ጊዜ መውሰድ አልፈልግም፣ ግን ሙሉ ኢትዮጵያን ወጥተን ማየት እንችላለን። የትኛው የኢትዮጵያ አካባቢ ነው በልማት ያልተንቀሳቀሰው? የትኛው አርሶ አደር ነው ምርቱ በጥፍ ያልጨመረው? ሂዱና በበሯ ሲያልፍ የነበረውን ውሃ መጥለፍ አቅቷት ለዘመናት የተቸገረች እናት ዛሬ በፓምፕ ጠልፋ ገቢዋ ሲጨምር ኢንቨስተር ስትሆን ያመጣውን ውጤት እዩ። ቅድም እንዳልኩት ያንን ወጣት ስራ እየፈጠረ ያለውን ወጣት እዩ። በዚህ ነው የብልጽግናን ውጤት በየቤቱ ማየትና መለካት የሚቻለው። ሪፎርሙ በአጠቃላይ የኢትዮጵያ ነቅም በከፍተኛ ሁኔታ ጨምሯል። ዛሬ የኢትዮጵያ መንግስት በጣም አስተማማኝ የሆነ የውጭ ምንዛሬ ክምችት ያለው መንግስት ሆኗል። በአንድ ወቅት ለአንድ ሳምንት እንኳን የሚሆን የገቢ ንግድ የሚሆን አልነበረውም። የኛ ከሪፎርሙ በፊት የነበረው ሁኔታ የኛ ፖሊሲ የኢትዮጵያ ፖሊሲ የነበረው የገቢ ንግድን የሚያበረታታ የውጭ ንግድ ደግሞ የሚቀጣ ስርዓት ነው የነበረን። ያንን ስላስተካከል አንደኛ የውጭ ንግዱ በከፍተኛ ሁኔታ ጨምሯል። ቅድም ዶክተር ፍጹም እንዳነሳችሁ ከ3 ቢሊዮን አይበልጥም ሲባል የነበረው ብዙ ማክሮ ኢኮኖሚስት ያለውን አሁን በግማሽ ወር 5.1 ቢሊዮን ነው ኤክስፖርት ማድረግ የቻለው። የገቢ ንግዱ ደግሞ ትርጉም ባለው ሁኔታ ቀንሷል። እየመጣ ያለው የገቢ ምርት ካፒታል ዕቃ እንጂ ዛሬ ስንዴ አይደለም የምናስገባው። ይሄንን ለይቶ ማየት ይገባል። ከ30 ሚሊዮን በላይ ኢትዮጵያዊ በተለያየ እርዳታ የነበረው 27 ሚሊዮን አካባቢ የሚጠጋ ኢትዮጵያዊ ያ ቁጥር ዛሬ ወደ 3 ሚሊዮን ወርዷል። ያንን ኢትዮጵያዊ በየቤቱ ሂዱና ጠይቁ። ምን ይዞልህ መጣ ብልጽግና? ኩራቱ ስንዴ ከሚሰፈርለት ይልቅ ራሱ አምርቶ ያንን እሸት ይዞ ይሄንን የብልጽግና የትብብር መንፈስ የሆነውን የስንዴ ነዶ ይዞ የደስታ ሲቃ የተናነቀውን አርሶ አደር መጠየቅ ነው። ይሄ 50 ዓመት ሙሉ ስለ ጦርነት
ተነስቷል። ስለ ሰላም ለበርካታ ዓመታት ፎር ዴኬድስ ከወጣት እስከ ሽማግሌ ስለ ጦርነትና ስለ አይዲዮሎጂ ብቻ ሲወራበት የነበረው ቤተ ሙከራ ያደረጉት ኢትዮጵያውያን የትኛው ፓርቲ ነው የሚለውን የኢትዮጵያ ሕዝብ እንዲመሰክር እፈልጋለሁ። ብልጽግናማ የልማት ስኬት ነው ያደረጋት ኢትዮጵያ። ቤተ ሙከራ አድርጎ በጦርነት አባዜ ውስጥ ኢትዮጵያን ሲያሽ የቆየው ማን ነው? ዛሬም የጦርነት ፕሮፓጋንዳ የሚነዛው ማን ነው የሚለው ማየት ነው። ስለዚህ የኢትዮጵያ ሕዝብ ብልጽግናን ብትመርጡ ምልክታችን የስንዴ ነዶ ነው።